ፊልሙ ሲጀምር አንዲት ሜል የምትባል ልጅ መሬት ላይ እየተንፏቀቀች የሆነ አስፈሪን ፍጡር ስትሸሸው ያሳየናል። አስፈሪውን ፍጡር ሜልን እዛው ግንባሯን ብሎ ይገላታል። በመቀጠልም 5 ጓደኛ ማቾች መኪና ውስጥ ሄዱ እያሳየን፣ አንደኛውም ከነሱ ውስጥ የሜል እህት ክሎቨር ናት። ሁሉም እሷን ፍለጋ ለመጨረሻ ጊዜ ቪዲዮ ወደ ላከችበት መደብር በመሄድ ሜል ለመጨረሻ ጊዜ ለእህቷ የላከችላትን ቪዲዮ ከፍታ ስለ እናቷ ሞት በጣም እንዳዘነች እና ወደዚህም የመጣችው ከሀዘኗ ለማገገም እንደሆነ ትነግራታለች። ሜገን በባህላዊ ባህል የምታምን ስትሆን ኑ እጃችንን እንያያዝ በማለት ሁሉንም እጃቸውን ይዛቸው እያለ በመሀል አንድ መኪና ይመጣና ይበጠብጣቸዋል። በመቀጠልም ክሎቨር ወደ ስቶሩ ታቀናለች። ማክስም ይቀላቀላታል። ኒናም እንዲተዋት ትነግረዋል። ኒናና ማክስም በመሀል ይጣላሉ። ሱቅ ውስጥ ያለችውን ክሎቨር የእህቷን ፎቶ በማሳየት ለሱቅ ሻጩ እቺ ልጅ ከዚህ በፊት አይተሃት ታውቃለህ ወይ ብላ ትጠይቋለች። ባለሱቁም አንቺ የመጀመሪያ ሰው አይደለሽም እዚህ መተሽ የጠፋ ሰው ስትጠይቅኝ በማለት አቅራቢያቸው ወዳለ ግሮሊ የሚባል ሐይቅ መጥቶ በሰላም የተመለሰ ሰው እንደሌለ እየነገራት ውጪውን እያሳየን የኒና ቦይፍሬንድ አቢ ጉዞ ሜልን ስለመፈለግ እንደሆነ እያወራ የሜል እህት ክሎቨር እህቷን ማግኘት አለባት እያለ እየነገረ ነገር ግን እንዲህ አይነት ጉዞ በሰላም እንደማያልቅ የነገራቸው እያለ ክሎቨር በድንገት እየሮጠች መጣ እህቴ የት እንዳለች አውቄያለሁኝ ብላ ትነግራቸዋለች። በመንገዳቸውም እየሄዱ አስፈሪ ዝናባማ የሆነ ኮንዲሽን ላይ ሆኖ እነሱ ይከራከራሉ። ኒና መመለስ እንዳለባቸው እያወራች ኤብ አይሆንም ይላታል። በድንገትም ራሳቸውን ዝናብ ወደሌለበት ቦታና አስፈሪ ደመና ወደሆነ ቦታ ራሳቸውን ያገኛሉ። ጓደኞቿም አቅራቢያውን ካዩ በኋላ ውስጡን ቼክ ለማድረግ ወደ ውስጥ ይገባሉ። ክሌቨር ወደ ኋላ በመቅረት አካባቢውን ግራ በመጋባት በአንድ በኩል ዝናብ በአንድ በኩል ደመና የሆነውን ቦታ ታያለች። ማክስም ወደ ጀርባ ይቀራል። ጓደኞቿም ወደ ውስጥ ቤቱ መቃኘት ይጀምራሉ። ኤብም በ90ዎቹ ጊዜ የነበሩ እቃዎችን እያየች ኒና መዝገብ መጽሐፍ ታይና የሰዎች ስም እዛ ላይ እንደተጻፈ አይታ የራሷንም ስም እዛው ላይ ትጽፈዋለች። መጽሐፉንም እየገለጠች እያለ የሜልን ስም እዛ ላይ ታይና ትደነግጣለች። ስሟም በስነስርዓት ወደ መጨረሾቹ አካባቢ እንዳልተጻፈ ታይና ሜገንን በመጥራት ለሜገን ታሳያታለች። ኤብም ስልኩን በማውጣት ቤቱን ይቀዳ ጀመር። ወደ ሌላ ክፍልም ሲያቀና በድንገት ጠፍተዋል የተባሉ ሰዎችን ግድግዳ ላይ ተለጥፈው ያያል። የሜልንም እዛው ያገኛል። ከቤቱም ውጪ ክሌቨር የጠፋች እህቷን የሚመስል ነገር ታይና ወደ ውስጥ የተራመደች ትገባለች። ልክ ደመናውም ሲጨላልም ማክስ እያያት ነበርና እሷን ጎትቶ ያስወጣታል። ከዚያም ወደ ቤት ያቀናሉ። ቤት ውስጥም ሁሉም ጓደኛ ማቾች ተሰብስበው አንድ ላይ ሆነው እዚህ ቤት ውስጥ በጣም ግራ የሚያጋባ ነገር ነው ያለው። የግድግዳ ሰዓቱ ራሱ አና እየቆጠረ እንደሆነ ትገነዘባለች። ከቤቱም ውጭ አንድ ድምጽ ይሰሙና ሁሉም ተሰብስበው ወደ ውጭ ያቀናል። ውጪ ላይም መኪናቸው ካቆሙበት ቦታ ተነስቶ ዝናብ ውስጥ እንዳለ ያያሉ። በፍጥነትም ወደ ውስጥ ይመለሳሉ። የስልካቸውም ኔትወርክ እየሰራ ስላለው ከውጭው ዓለም ጋር ለመገናኘት ኒናና ኤብም መስኮቱ ጋር በመሆን የሚፈጠረውን ነገር መከታተል ይጀምራሉ። ማክስ፣ ክሎቨር እና ሜገን ደግሞ ከመሬት ስር ያለ ድብቅ ክፍል ያገኛሉ። የክፍሉ ማብራት ስለማይሰራ ሜገን ስልኳን በማውጣት ባትሪ ታበራለች። ክሎቨርም የድሮ ስልክ ታነሳና ለመደወል ስትሞክር አልሰራ ይላታል። ሜገን የድሮ ራዲዮ ታገኝና ፍንጭ ለመስጠት ትሞክራለች። ሬዲዮም አልሰራ ይላቸዋል። ወደ ኒናና ወደ ኤብ ስንመለስ የሆነ ድምጽ ከአንደኛው ክፍል ይሰማና እሱን ለማጣራት ወደዛኛው ክፍል ያቀናል። ለደቂቆችም አልመለስ ሲል ኤብ እሱን ለማየት ወደ እሱ ታቀናለች። የክፍሉን ማብራት ጠፍቶ ስለነበረ በእጇ ቀስ ብላ ታበረዋለች። ስታበረውም ፍቅረኛዋን አንድ አስፈሪ ፍጥር ገሎ እንደሰቀለና ትጮዋለች። ጓደኞቿን በመደንገጥ ማክስ ምን እየተፈጠረ እንደሆነ ለማየት ወደ ውጭ ያቀናል። ቀስ ብሎም ሲያይ አንድ አስፈሪ ማክስ ያደረገ ሰውዬ ኒናን እንደደፋት ያይና ወደ ጓደኞቹ ያመልጣል። እየሮጠም ይመለስና ጓደኞቹን እንደበቅ ብሎ ይደብቃቸዋል። ሲመጣባቸው ማክስ ባገኘው ወንበር ጀርባውን ይመታዋል። አስፈሪው ፍጥሩም ምንም ነገር ሳይሆን ይዞራል። ማክስም ከመሬት ላይ የወንበሩን ስባሪ አንስቶ ሊመታው ሲል ተቀብሎ አይኑን ይወገዋል። ማክስ ወዲያው ህይወቱ ያልፋል። ሜጋንንም ከተደበቀችበት ያወጣትና ከመሬቱ ጋር ደጋግሞ እያጋጨ ህይወቷ እንዲያልፍ ያደርጋት። ክሎቨር ከተደበቀችበት ወጥታ ብትወገው ምንም ነገር ሳይሆን ይቀራል። ተነስቶም እሷን ማባረር ይጀምራል። ክሎቨርም ከቤቱ ወጥታ እያመለጠች እያለ እንደ አጋጣሚ እህቷን የሚመስል ነገር አይታ ወደዛ ጋር ስታቃና ከጀርባ መተው አውሬው ይወጋታል። እሷም ወዲያው ወደ መሬት ትወርቅና ህይወቷ ያልፋል። ቅድም እዛ ግድግዳ ላይ የነበረውም ሰዓት ያልቅና ድጋሚ መቁጠር ይጀምራል እና አሁን ሁሉም እንደገና ይነሱና ሁሉም ነገር እንደ አዲስ ከነበረበት ይጀምራል። ድጋሚም ይገናኛሉ። የተፈጠረውንም ያስታውሳሉ። ሁሉም ፎቶቸው ቅድም ሜል ፎቶ የተለጠፈበት የጠፉ ሰዎች ጋር ተለጥፏል። በድንጋጤም ሁሉም ቆሞ እያየ የራሳቸውን ሀሳብ ማውራት ይጀምራሉ። ኤድም ለመውጣት መንገድ ብንፈልግ ይሻላል ብሎ
ማምለጫ ሀሳብ እያመጣ እያለ ኒና ሀሳቡን ውድቅ ታደርገዋለች። ሁሉንም ከ10 ደቂቃ በፊት ሞተው እንደነበር ለማስታወስ ትሞክራለች። ስሟም ትልቁ መጽሐፍ ላይ እንደተጻፈና የሜልም ስም ደጋግሞ እንደተጻፈ ትነግራቸዋለች። አሁን ለመውጣት ቢሞክሩም ሞተው ተመልሰው ወደዚህ እንደሚመጡ ለሁሉም አስረግጣ ትነግራቸዋለች። በመሀልም የመብራት መቆራረጥ ይከሰታል። ከውጨኛው በርም ድምጽ ይሰሙና ወደ ውጨኛው በር ይወጣሉ። ወደ በሩም ሲያቀኑ በሩ በራሱ ጊዜ እየተከፈተና የተዘጋም ነበር። ኤብን በሩን በመያዝ ማክስ ደግሞ መዝጊያ ብረት አምጥቶ በሩን ይዘጉታል። ከደቂቆችም በኋላ በውጭ በኩል የሜልን ድምጽ ይሰሙና ሁሉም ወደ በሩ ጋር ይጠጋሉ። ክሎቨርም የእህቷን ድምጽ ስትሰማ ወደ በሩ እየሮጠች ትሄዳለች። ጓደኞቿም እንድትቆም ቢያረጓትም እሷ በሩን ከፍታ ትወጣለች። ወደ ውጪም ሲወጡ አዲስ ነገር ይመለከታሉ። ቅድም ጨለማ የነበረው ቤት አሁን መብራት በርቶበት ይመለከታሉ። ወዲያውንም አደገኛ ነፋስ ክሎቨርን ወደዛኛው ቤት ገፍትሮ ይጥላታል። ማክስንም ወደዚህኛው ቤት ገፍትሮ ይጥለዋል። ማክስም ኤክሱን ለማትረፍ ወደ በሩ ይሮጣል። ኤብም የማይሆን ነገር ማድረግን አቁም፣ የእሷ ተመሳሳይ ጣፋንታ ነው የሚደርስ ብሎ ያስረዳዋል። ማክስም እሷን ለማምጣት ልሞክር ይለዋል። የኤብ አባባል ማክስንም ኒናንም በመሃል ያበሳጫቸዋል። ክሎቨርም ከወደቀችበት ትነሳለች። ከፊት ለፊቷም ብዙ አይነት ማስኮች ተደርድረው ትመለከታለች። በቀኝ በኩልም አንድ ያረጀች አሮጊት ሴትዮ ቁጭ ብላ በዛ አካባቢ ላይ ስለጠፉ ሰዎች የተሰራውን ዜና እያየች ነበር። ክሎቨርም በሩን ከፍታ ለማምለጥ ስትሞክር በሩ ዝግ እንደሆነ ታስተውላለች። ሴትዮቷም ከዚህ ለመውጣት ያለሽ አማራጭ አንድ ብቻ ነው እያለች የምተነፈስበትን ማስክ አውጥታ ክሎቨር ላይ አፏ ላይ ተደቅነዋለች። የክሎቨርም አይን ወዲያው ይቀየራል። ሴትዮቷም ወደ መሬት ትወድቅና ወዲያውኑ ዱቄት ትሆናለች። ኤብና ኒናም ወደ መኪናው እየሮጡ ያቀናሉ። ለማምለጥም ሲሞክሩ ከፊት ለፊታቸው ግዙፍ አውሬ ይመለከቱና ወደ ኋላ ይመለሳሉ። መኪናውንም ከፍተው ወደ ቤት ሊመለሱ ሲል መኪናው በድንገት አልከፈትም ይላቸዋል። ከፊታቸውም አንድ እነሱን ለመግደል የመጣ ጭራቅን ታያለች። ማክስ ቤት ውስጥ ሆኖ ቤቱን እየፈተሸ እያለ በአጋጣሚ የሚንቀሳቀስ ወንበርን ያያል። ወደ ወንበሩም ሲጠጋ ከጀርባው ድምጽ ይሰማል። ሲዞርም ክሎቨር በቆንጨራ ብላ ትገለዋለች። እሱን ገላ ከቤት ውስጥ እየወጣች እያለ ሌላ ማስክ ያደረገ ሰውዬ መጥቶ እሷን ገጭቶ ይገላታል። አሁንም በድጋሚ ሰዓቱ ከእንደገና መቁጠር ይጀምራል። ሁሉም ነገርም እንደ ቅድሙ እንደ አዲስ ይጀምራል። ከቅድሙ ስህተታቸውም ለመማር በሮቹን እንዳለ ዘጋግተው አንድ ክፍል ላይ ቁጭ ብለዋል። ኤብም ውሃ ይጠማውና ውሃ ትፈልጋላችሁ ብሎ ውሃውን ወስዶ ይጠጣዋል። ሁሉም በመሀል ውሃ እንፈልጋለን እኔ እንፈልጋለሁ ይባባላል። ክሎቨርም አሮጊቷ ሴትዮ ቅድም ከመሞቷ በፊት አዳሩን ሳይሞቱ ማንጋት እንዳለባት እያለች የተናገረች እያለ ማክስ አሮጊቷ ያለችውን ካላደረግን ካለዚያ እዚሁ በስብሰን መሞታችን ነው እያለ እየተናገረ ኤብ ያስለዋል። እጁ ላይም ደም ይመለከታል። ጓደኞቹም ሀሳብ ለማምጣት እየሞከሩ ከእነሱም በመደበቅ ከጀርባ ወዳለ ጨርቅ ላይ ደሙን ይጠርገዋል። ሳሉም ከአቅሙ በላይ ይሆንና ይፈነዳል። ኒናም ከአፏ ውስጥ የሆነ ነገር ይወጣል። በድንጋጤም ተነስታ ፊቷን ለመታጠብ ስትሄድ ሜጋን ታይ ውሃው ነው እንደዛ ያደረገው እያለች ትፈነዳል። ውሃውን ሁሉም ስለጠጡ እነሱም ተራ በተራ እንደሚፈነዱ እያወቁ ውሃው ሲረጭባቸው ተነስተው ሁሉም እየሮጡ ያመልጣሉ። ሜጋንም እንደ ጓደኞቿ ማሳል ጀመረች እና እሷም ወድቃ እዛው ትፈነዳለች። ክሎቨርም ማክስን እኔ እንደነሱ ሆኜ መሞት አልፈልግም፣ እባክን አንቀ ግደለኝ እያለች የተማጸነችው እያለ እሱም እዛው ይፈነዳል። በክፍሉም የሆነ ሰው የተራመደ ይገባል። ሰውየውም ቅድም ያየችው ባለሱቅ ነበር። ባለሱቁም ለጉሊቨር አሳክተሽው ነበር ግን እዚህ ጋር ተጋድመሽ አይሆንም እያላት እያለ ትፈነዳለች። ልክ ሁሉም እንደሞተ አሁንም ድጋሚ ሰዓቱ መቁጠር ጀምሯል። ሜጋን አዲስ ጥርስ እያበቀለች እንደሆነ ታስተውላለች። የግድግዳውም ሰዓት አልሰራ ይላቸው። በአካባቢያቸው ላይ ያለውንም መረጃ ማየት ይጀምራል። መውጫ ሀሳብ ለማግኘት ክሎቨርም የተለያዩ መታወቂያዎችን ታገኛለች። የባለሱቅ አንደኛው ዶክተር ኦሊ፣ ሌላኛው ምክትል ሳይካትሪስት። ኤብ ከ20 ዓመት በፊት ስለዛ መንደር የተፈጠረውን ጋዜጣ ያገኛል። በሪፖርቱ መሰረት አደጋው የተከሰተው በማዕድን ቁፋሪዎች ስልቹነትን በጣም ወደ መሬት ቆፍረው እንደገቡ እናም በሰዓቱ በዛ አካባቢ ላይ ወደ 1000 ሰው እንደሞተ እናም ሜትሮም ስፔሻሊስቱ ዶክተር ሆል ማህበረሰቡን እረዳለሁ ብሎ አካባቢውን ይገዛዋል። ሰዎቹም ቀስ በቀስ እየዳኑ መምጣት ይጀምራል። ኒናም በሩን ታይና ማምለጫው መንገድ ይሄ ሊሆን ይችላል ብላ ትነግራቸዋለች። በሩንም ስትከፍተው ጸጥ ያለን አስፈሪ መንገድ ታያለች። እናም ሌላ መንገድ ብንፈልግ ይሻላል ትላለች። ሜጋን የሆነ ሰው የተጫወተብንም ነው ትላለች። ማክስም ድሮ የተቀዳ ቪዲዮ ቴፕ ያገኛል። ቪዲዮንም ሲከፍተው የሆነ ሰውዬ ላብራቶሪ ውስጥ ሆኖ አስወጡኝ እያለ ሲማጸን ያሳያል። ዶክተሩም መከራው በሽታ መሆኑን ያብራራል። የረሃብና የጡንቻ መጨነቅ ምልክቶችን በማሳየት ከሁሉም በላይ ግን ከባድ ፍርሃት፣ ጭንቀት፣ የተስፋ መቁረጥ ስሜት በማዕድን ማመንጫው ላይ የሚደርሰው ጉዳት ይጨምራል። አደጋው አሁንም ህይወት የተረፉትንም ሆነ ጎብኚዎችን የሚጎዳ በወጥመድ ውስጥ ቆዩ ቁጥር የበለጠ ተስፋ ሲቆርጡ
ወደ ጭራቅነት ይለውጣቸዋል። ጭራቆቹም ዊዲንጎስ ተብሎ ይጠራሉ። በመሀል ክፍል ውስጥ ያለውን ራዲዮ መስራት ይጀምራል። ዶክተር ውልም ከዚህ መውጫ መንገድ እንዳለና ከዚህ ለመውጣት የግዴታ ከእነሱ ውስጥ አንድ ሰው ለሱ መስዋዕት መሆን እንዳለበት እናም የተቀሩት ጓደኞች ደግሞ እንደሚተርፉ ያሳውቃቸዋል። ክሎቨርም አይሆንም ብላ ሌላ መንገድ ፍለጋን ትመርጣለች። ክሎቨር የከተማውን ካታ ታገኝና ዶክተር ውልንም እዚህ የተደበቀው ትላለች። ለዶክተር ውልም እሱን ፊት ለፊት ማግኘት እንደምትፈልግ ታሳውቀዋለች። እሱም ይስማማና ክሎቨር ብቻዋን እንድትመጣ ይነግራታል። ኤብም 4 ቀን ስለቀረን ትክክለኛ ሀሳብ ይመስለኛል እያለ ከጠፉት ሰዎች ውስጥ ስማቸውን ከ13 ጊዜ በላይ የጻፉ ሰዎች የሉም። ክሎቨርም እኔ እሱን ሄጄ ማግኘት አለብኝ ትልና ከክፍሉ እየሮጠች ትሄዳለች። ሌሎቹም እሷን ለማስቆም ይሞክራሉ። ኤብ ግን ቆሞ ያያታል። ኤብም አንድ ሰው መስዋዕት ከተደረገ የሚቆም ከሆነ ነገሩ ከኛ ውስጥ አንድ ሰው መስዋዕት መሆን አለበት። ክሎቨርም በዚህ ዓመት 2 ጊዜ ራሷን ልታጠፋ ሞክራለች እያላቸው እያለ ገርል ፍሬንዱ ከጀርባ መታ ትወገዋለች። ከዚያም ሜጋንን እና ማክስን ሂዱና ክሎቨርን ፈልጓት ትላቸዋለች። ክሎቨርም እሱን አገኛለሁ ብላ እየሄደች በመሀል ሳታስበው እግሯን ወጥመድ ይዛታል። በወጥመድሙ ተጎትታ ወደ ጨለማው ክፍል ውስጥ ትገባለች። በሌላ በኩል ማክስና ሚጋን እሷን ፍለጋ በወጡበት በመሀል የሆነ ዛፍ ያገኙና ተደግፎ ይቆማል። ላጭ ነገርም ጠብ ይልባትና ወደ ላይ ስታይ ጭራቁ ነው። ከዚያም ከሱ ማምለጥ ይጀምራሉ። ሚጋንንም እያመለጠች ስር ይጠልፋትና መስታወት ላይ ትወድቃለች። በትንሽዬ እንቅስቃሴ መስታወቱ መሰባበር ይጀምራል። እሷን ቀስ ብሎ ለማውጣት እየሞከረ እያለ ጭራቁ ዘሎ ይወድቅባታል። ሁለቱም ጭራቁም እሷም ወደ መሬት ከዛን ይወድቃሉ። ሚገንንም ጭራቁ ወደ ቤት ጎትቶ ያስገባታል። ማክስም ክሎቨርን ያገኛታል። ክሎቨርም ሜል ጭራቅ እንደሆነች ትመለከታታል። እነሱን ልታጠቃ ስትመጣ ክሎቨር የታሰረችበትን ወጥመድ ፊቷ ላይ ያደርገዋል። ለእነሱም ከሷ እንዲያመልጡ እድል ይፈጥርላቸው። ክሎቨርም ማክስን ቃል እንድትገባልኝ ይፈልጋል። ነገሮችን ሁሉንም እንድናስተካክል ማክስ እሺ ይላትና ከአጠገባቸው ያለ የተሰበረ ጠርሙስ ያነሳና ይወጋታል። እሱም ደግሞ ያኛውን ውሃ ይጠጣና ወዲያውኑ ፈንድቶ ይሞታል። ከዚያም ሁሉም ድጋሚ ከሞቱበት ይነሳሉ። ኤብ ጀርቤን እያለ ሲነሳ ገርል ፍሬንዱ ደህና ትሆናለህ ትለዋለች። ክሎቨር ስንት ቀን ሆነን ስትል ማክስ ሲመስለኝ 4 ቀን፣ ኒና ግን 13 ቀን ሆኗቸዋል። ክሎቨር መጽሐፉን ለማየት ስትሄድ 13 ቀን ሙሉ የቆየ ሰው እንደሌለ ትመለከታለች። ሰላምን መውጣት ከፈለጉ ዛሬ ማደር እንደሌለባቸው ይረዳሉ። ክሎቨር እንደ አጋጣሚ መስኮቱን ስከፍተው ከዚህ በፊት አይተማታውቀው ቤቶችን ትመለከታለች። ምን እንደተፈጠረም ለማስታወስ አልቻሉም። ከዚያም ሜገን እንደሌለች ማንም ሊያስታውስ አልቻለም። በመሀል ግን አቢ በስልኩም ቪዲዮ እንደቀረጸ ትዝ ይለዋል። እናም የተወሰኑትን ይከፍታቸውና ማየት ይጀምራሉ። የክሎቨር ፊት ላይ ትል ሲገባ ወደ ግራ ዞራ ስትመለስ ፊቷ ይበላሽና ወደ ቫምፓየር ትቀየራለች። የሌሎቹንም ቪዲዮዎች እንደዛው ሲሞቱ ያሳየናል። ሜገን ዶክተር ሆል ለመከታተል የሚደብቀውን ነገር ማየት ከቻልኩና ምናልባት ከዚህ ለመውጣት የሚያስችል መንገድ ካገኘው ከዚህ መንደር በመሀል ከውጪም ድምጽ ይሰማሉ። ወደ መስኮቱም ሲጠጉ አውሬዎቹ ወደ እነሱ ቤት የመጡ እንደሆነ ይገነዘባሉ። ራሳቸውንም ለመከላከል ቤት ውስጥ ያሉትንም መሳሪያ ይዘው ሜገንንም ለማትረፍ ይወጣሉ። እየሄዱም በመሀል የሆነ ቤት ያገኙና ወደ ውስጥ ይገባሉ። ቤቱ ውስጥም ጭራቁ አለ። ተንቀሳቅሰው ራሳቸውን ላለማስበላት ሁሉም ባሉበት ቀጥ ብሎ ይቆማሉ። ሳያስቡት ግን አንዱ ጭራቅ ዘሎ ከፊታቸው ይመጣባቸዋል። ሲያጠቃቸውም ክሎቨር በመፍለጫው እግሩን ብላ ትገለዋለች። አምልጠው ወደ ሌላ ክላስም ይገባሉ። ያመለጡት ክላስም መስታወት ስለነበረው አውሬው ፍጥር ዘሎ ይገባል። ክሎቨርንም ማክስ ሚጋንን ፈልጊ ብሎ ይልካታል። ወዲያው ማክስ አውሬውን ያጠቀዋል። ጓደኛ ማቾቹም አንድ ላይ ሆነው በመፍለጫ ጭንቅላቱን ብለው ይደፉታል። በሌላ በኩል ክሎቨር በሚል ትጠቃለች። ክሎቨርም እሷን ወዲያው ታጠቃና ገፍትራ መሬት ላይ ጥላ ትገላታለች። ሜጋንም ላብራቶሪ ውስጥ ወደ ዊንዲጎ እየቀየሯት እንደሆነ ታያለች። ክሎቨርም ወዲያው የበሩን ቁልፍ ለማግኘት ወደ ሌላ ክፍል ትሄዳለች። የበሩን ቁልፍ ያለው ዶክተር ሆል ጋም ነበር። ዶክተር ሆል በቀጣይ እሷን ሊቀይራት ፋይሏን እንዳስቀመጠና በቀጣይም እሷን ወደ ዊንዲጎ ሊቀይራት እንደሆነም ይነግራታል። እናም እሷ የዚህን ሁሉ በሽታ ተቋቁማ ማለፍ የምትችል ከሆነ ሌሎች ወደ እብድ የተቀየሩ ሰዎችን ወደ ኖርማል ህይወት መመለስ እንደሚቻልም ይነግራታል። እሱም ወደ መስኮቱ ጋር ሲያቀና የሚንጠባጠበውን ውሃ ታይና ብርጭቆን ወደ ውሃው ጋር አስጠግታ ትመልሳለች። ከውጪም ጓደኞቿ ኤብ፣ ኒናና ማክስ በዊንዲጎ እየተባረሩ ነው። ሚጋን ጋር ደግሞ አንድ ዊንዲጎ ሰንሰለት በጥሶ ሊገባባት የታገለ ነው ያለው። ሆልም ውሃው እንደተመረዘ ሳያውቅ ውሃውን ግጥም አድርጎ ይጠጣዋል። እንደተመረዘም ያውቅና ክሎቨርን ለማጥቃት ወደ እሷ ጋር የተጠጋ ይመጣል። ትንሽ ቆይቶ እሱም እዛው ቆሞ ይፈነዳል። ክሎቨር ቁልፉን ወስዳ ሚገንን ትፈታትና ጭራቁ ላይ በሩን ይዘጉበታል።
ከዛ ቤትም እያመለጡ ከጀርባ ሌሎች ጭራቆች ይከተሏቸዋል። ግድግዳው ላይ የነበረውም ሰዓት ማለቅ ይጀምራል። እነሱም አንድ በአንድ ከጉድጓድ ውስጥ ካለ ቤት ውስጥ መውጣት ይጀምራሉ። ሰዓቱም ድጋሚ ላይ መለስ አልቆ ይቀራል። ዝናቡም ከፍሎ መዝነብ ያቆማል። ደመናውም ከጨለማነት ወደ ብርሃን መመለስ ይጀምራል። ኤብም መኪና ውስጥ ሆኖ ይጠብቃቸዋል። ጓደኛ ማቾችም ወደ መኪናው ገብተው ሲሄዱ እያሳየን ፊልሙ ያበቃል። ስራዬ ከተመቻችሁ ይህን ቻናል ላይክ እና ሰብስክራይብ እያደረጋችሁ አግዙኝ።